ሰላም ጤና ይስጥልን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። ቆይታችሁ ከኛ ጋር ይሁን። ወደ ቀዳሚው መረጃ ምዕራብ ዕዝ ኢትዮጵያን የማጽናት ታሪካዊ ኃላፊነት መወጣቱን አጠናክሮ ይቀጥላል ሲሉ የምዕራብ ዕዝ ዋና አዛዥ ሜጀር ጀነራል አማረ ባህታ ተናገሩ። የምዕራብ ዕዝ ዋና አዛዥ ሜጀር ጀነራል አማረ ባህታ በዕዙ ስር የሚገኙ ኮሮች በተሰማሩባቸው የግዳጅ ቀጠናዎች በመገኘት የሰራዊቱን የግዳጅ አፈጻጸም በተመለከተ የመስክ ምልከታም አድርገዋል። ዋና አዛዡ በዚህ ወቅት ባደረጉት ንግግር ምዕራብ ዕዝ ኢትዮጵያን የማጽናት ታሪካዊ ኃላፊነት መወጣቱን አጠናክሮ ይቀጥላልም ብለዋል። ጀግኖች አባቶቻችን መስዋዕትነት ከፍለው የተከበረች ኢትዮጵያን አስረክበውናል ያሉት ሜጀር ጀነራል አማረ ባህታ በአሁኑ ወቅት የውስጥ ቅጥረኛ ባንዳዎችና የውጭ ታሪካዊ ጠላቶቻችን ተናበው የተዳከመች ኢትዮጵያን ለመፍጠር የሚጠነስሱትን ሴራ በማምከን የበለጸገችና ሉዓላዊ አንድነቷ የተከበረች ኢትዮጵያን ለትውልድ የማሻገር ኃላፊነት አለብን ሲሉም ገልጸዋል። ምዕራብ ዕዝ ከዚህ ቀደም ሀገራችንንና ሕዝባችንን ከብተና የታደጉ በርካታ ድሎችን አስመዝግቧል ያሉት ዋና አዛዡ በአሁኑ ወቅትም የሰላም አማራጭ አንቀበልም ባሉት የአሸባሪው ሸኔና የጽንፈኛው ፋኖ ቡድኖችን በመደምሰስ የታሪካዊ ጠላቶቻችንን የጥፋት ሴራ እያመከነ ይገኛልም ብለዋል። ሀገራዊ አደራ ያነገባችሁ የሀገር ጋሻ እንደመሆናችሁ መጠን በቀጣይም እንደከዚህ ቀደሙ ሁሉ ኢትዮጵያን ለማጽናትና ለማሻገር እያደረጋችሁ ያላችሁትን የጀግንነት ተጋድሎና ድል አድራጊነታችሁን አጠናክራችሁ በማስቀጠል የሀገራችንን ህዳሴ እውን ማድረግ ይጠበቅባችኋል ሲሉም በመስክ ምልከታው ለሰራዊቱ አባላት አስገንዝበዋል። ዓለምን እያስደመመ ያለው የኢትዮጵያ የእድገት ጉዞ ፈጽሞ አይደናቀፍም ያሉት ሜጀር ጀነራል አማረ ባህታ የጠላቶቻችን እኩይ ሴራ በተባበረ ክንዳችን ማምከኑ አይቀሬ መሆኑንም ነው የተናገሩት። ክፍለ ጦሩ በተሟላ የዝግጁነት ቁመና ላይ እንደሚገኝ ተገለጸ። የስድስተኛ ዕዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁንና የዕዙ ከፍተኛ አመራሮች በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ በግዳጅ ላይ ተሰማርቶ የሚገኘውን ተራራው ክፍለ ጦር ዝግጁነት አረጋግጠዋል። ዋና አዛዡ የዕዙ የሰራዊት ወትሮ ዝግጁነት የማረጋገጥ ስራዎች ላይ አተኩረን በመስራታችን በስነ ልቦና የጠነከረ በሞራሉ የዳበረ በማንኛውም ሁኔታ የማይበገር ግዳጁን በጀግንነት በመፈጸም ሀገራዊ ተልዕኮን በድል መወጣት የሚችል ሰራዊት ገንባት ችለናልም ብለዋል። ጸረ ሰላም ኃይሎችን ለመደምሰስና ዘላቂ ሰላምን ለማስፈን የሀገርን ልማትና እድገት ለማፋጠን የክፍለ ጦሩ ተነሳሽነት ቁርጠኝነትና ዝግጁነት የሚደነቅ መሆኑን የገለጹት ጀነራል መኮንኑ የሰራዊታችንን የአሸናፊነት ጉዞ በየጊዜው በማሳደግ በአነስተኛ ኪሳራ ድልን መጎናጸፍ እንደሚችልም አረጋግጠዋል። ለኮሩ ብሎም ለዕዙ የግዳጅ ስኬት የተራራው ክፍለ ጦር አይነተኛ ሚና አለው ያሉት የኮሩ ዋና አዛዥ ብርጋዴር ጀነራል ሀብታሙ ምረቴ ኮሩ በኦሮሚያ ክልል በምዕራብ ሸዋ ዞን በሚገኙ ዞኖችና ወረዳዎች ተሰማርቶ የተሰጠውን ሀገራዊ ተልዕኮ በብቃት ከመፈጸም በተጓዳኝ የክፍለ ጦሩ አባላት ወታደራዊ ቁመናቸውን የማጠናከር ስራ ላይ እንደሚያተኩሩም ገልጸዋል። የክፍለ ጦሩ ዋና አዛዥ ኮሎኔል ጸጋይ በርሄ በበኩላቸው ሰራዊቱ በርካታ ፈታኝ ሁኔታዎች ቢያጋጥሙትም ራሱን በዘመናዊ ትጥቅና በስነ ልቦና በመገንባት ለምንም ነገር ሳይበገር ከሌሎች አጋር ክፍሎች ጋር በመቀናጀት በወሰደው እርምጃ በርካታ አካባቢዎችን ከአሸባሪው ሸኔ ነጻ ማውጣት እንደተቻለም ነው የተናገሩት። ክፍለ ጦሮች ሸኔ ሲጠቀምበት የነበረን የነፍስ ወከፍ መሳሪያ በቁጥጥር ስር አውለዋል። የሪፐብሊኩ ጥበቃ ኃይል ክፍለ ጦር በምስራቅ ሸዋ ዞን ፈንታሌ ወረዳ በንቲና ሞጋሳ ቀበሌ አካባቢ ባደረገው ስምሪት አሸባሪው የሸኔ ቡድን ሲጠቀምበት የነበረውን የነፍስ ወከፍ መሳሪያ በቁጥጥር ስር አውሏል። በወረዳው ሲንቀሳቀስ የነበረው ሸኔ ክፍለ ጦሩ በተደጋጋሚ በሚወስድበት እርምጃ መቋቋም ባለመቻሉ ከሲቪል ማህበረሰቡ ጋር በመመሳሰል የአካባቢውን ሰላም ለማደፍረስና ሴራ ለመፈጸም ቢሞክርም ከክፍለ ጦሩ እጅ ማምለጥ እንዳልቻለ የክፍለ ጦሩ ዋና አዛዥ ኮሎኔል ኢብራሂም ኢብሬን ተናግረዋል። ሞተር ሳይክል፣ የተለያዩ አይነት መሳሪያ ተተኳሾችን በቁጥጥር ስር ውለዋል ያሉት ኮሎኔል ኢብራሂም በአካባቢው የሚንቀሳቀሰውን አሸባሪ የሸኔ ቡድን እግር በእግር ተከታትሎ በመደምሰስ የአካባቢውን ሰላምና ጸጥታ አስተማማኝ የማድረጉ ስራ ይቀጥላልም ብለዋል። በተመሳሳይ የምስራቅ ዕዝ ክፍለ ጦር ከዞኑ የጸጥታ ኃይል ጋር በመቀናጀት አሸባሪው የሸኔ ቡድን ላይ እየወሰደ ያለው እርምጃ ተጠናክሮ ቀጥሏል። በምዕራብ ሐረርጌና በአሩሲ ዞን ተሰማርቶ የሚገኘው የምስራቅ ዕዝ ሰራዊት ከዞኑ የጸጥታ ኃይል ጋር በመቀናጀት የሸኔ ቡድንን በመደምሰስ 30 የቡድኑ አባላት ለሰራዊቱ እጅ እንዲሰጡ አድርጓል። በአሸባሪው ሸኔ ላይ ቁሳዊና ሰብአዊ ኪሳራ በማድረስ በርካታ የነፍስ ወከፍ መሳሪያዎችና ተተኳሾች፣ የምግብ ፍጆታዎችና ሌሎች ቁሳቁሶችን በቁጥጥር ስር መዋሉን የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል በቃኸኝ ከተማ ገልጸዋል። በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረውን ጽንፈኛ ቡድን መደምሰስ መቻሉን
ሰንጠቅ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሻለቃ አብዲ መሐመድ ገልጸዋል። በጽንፈኛው ቡድን ላይ ቁሳዊና ሰብአዊ ኪሳራ በማድረስ በርካታ የጽንፈኛው ቡድን ሲደመሰስ ጽንፈኛው ዘርፎ ሲጠቀምበት የነበረ ተሽከርካሪ፣ ሞተር ሳይክልና የተለያዩ አይነት መሳሪያዎች እንዲሁም የሕክምና ቁሳቁሶች በቁጥጥር ስር ውለዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። ፈጣን ወቅታዊ ሰራዊታችንን የተመለከቱ መረጃ እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰባችን ይሁኑ። በያላችሁበት መልካም ጊዜ